የሚባል ነገር ያንገሸግሸኛል። ኪያ ነበረ ሂዊ ነበረች ሂዊ ቤት ሆኜ ነበር ያወራው። የሰሙትን ሰምቷል። ግን ትለያላችሁ እናንተ እና አመስግናችሁ ትለያላችሁ። በ24 ሰዓት ውስጥ ኦርደር ጊዮርጊስ ተንፍሼ ልጨርስ እኔ በእግዚአብሔር በ24 ሰዓት ውስጥ ኦርደራችሁ ይደርሳል። እና ሄሪ ደግሞ ከ90,000 ድርሃም ወርደክ ደግሞ እንትን ይሄ ምንድነው ብራቸው እንትን ከማለቱ በፊት ከስር ተሰጣቸው ነበር። ይሄ ስማቸው ትክክለኛ ስማቸው ከሆነ እኔ ወልደ ጊዮርጊስ በአካል መጥቼ እግርክ ላይ ነው ይቅርታ የምጠይቀው። እናንተ ግን ታሳፍራላችሁ። ለእናንተ ራሱ 5000 ሰው መሰብሰቡ ይቆጨኛል። ስትሰሩ በሐቅ ስሩ፣ ስታገኙ በሐቅ አግኙ። ምድር ላይ አንዴ ነው የምትሞቱት። ፈታ ብላችሁ ሐቅ ተናግራችሁ የወደደ ይወደዳችሁ ይጠላችሁ ይጥላችሁ። ይሄ ይሁን ሐሳባችሁ። እባብ ግን አትሁኑ። ደህና ደሩ። መሲ የት ነው የምታመልጪው? የአምባሳደር ልትሆን ነው። ለአዲስ ዴሊቨሪ ካምፓኒ ሊከፈት ነው እና አምባሳደር ትሆናለች ተብላለች እና እሱንም ሰብቻለሁ። በነገራችን ላይ እንደው እኔ መቤቴን የእውነቴን ነው እኔ ይሄንን እንትን የሚያደርግ ዴሊቨሪ ካምፓኒ ይምጣ። እንደነገርኳቸው እኔ ሱቆችን እንትን አድርጌ እኔ ሱቆች ላይ ብቻ ሰራለሁ። ያንን የምትከፍቱትን ዴሊቨሪ ካምፓኒ ቪዛ የማትሸጡበት፣ ካንስሌሽን ብር የማትቀበሉበት፣ ለካንስሌሽን 150,000 100,000 ብር ክፈሉ የማትሉበት ከሆነ እኔ አግዛለሁ። አዲስ የምትከፍቱትን በዛው መሲነች አምባሳደር ልታረጓት የነበረችው ችግር የለም ታረጓታላችሁ። እሷም ስራ ነው፣ እህታችን ናት። አዲስ የምትከፍቱት ዴሊቨሪ ካምፓኒ ደስ ነው የሚለኝ። የተከፈተም አለ፣ እሱንም ማጠንከር ጥሩ ነው። ከዛ ውጭ ግን ፍቅር እኔ አንድ ነገር ልነግርህ የምፈልገው ነገር የምታወራውን ነገር ኑረው። ከዛ ደግሞ ከኖርኸው አታስረዳ። በቃ ይቅርብ። ድጋሜ አሁን ዛሬ ስለተናደድኩ ነው የግድ ካልመጣ ያልሁ አታስረዳ። እኔ እውነቴን ነው የምልህ። እንዲህ ነው አልልህም። አንዳንዴ ተናግሮ ተከራክሮ ማሸነፍና ሀቀኝነት ይለያያል። ሌባም አሳምኖ ንግግር ከቻለ በንግግር ረቶ ሊያሸንፍ ይችላል እና ጥሩ አይደለም። በቃ ምንድነው ገንዘብ በጊዜ ተሰጥቶኛል። ምንድነው ስተቴ? ብዙ ያጠፋኸው ነገር አለ። አሁን ስተቴ ምክንያቱም እንድገባ ጠየቀኝ። ምክንያቱም ቸገረኝ። ገንዘብ መጠየቄ ነው ነውርነቱ። በብራችን ሐዋላ እየተሰራበት ነው ብለህ ይሄን ቃል በቃል ካልኩኝ እኔ ምንም አይነት ቅጣት መቀጣት እችላለሁ። ቃል በቃል ኖን እንዴት? ምክንያቱም ገንዘብ ነበረኝ፣ ገንዘብ ጠይቄያለሁ። ምክንያቱም ስለቸገረኝ ገንዘብ ጠይቄያለሁ። ከእንትን በፊት እኮ ተሰጠኝ ስትል ገንዘብ ነበረኝ ስትል ነገርኩ ቅድም። 100 ኦርደር አውጥተህ የሚደርስልህ 50 ነው። ፎር ኤግዛምፕል 80,000 ብትጠይቅ አንተኛ ጋር ያለ 30,000 ቢኖር እያንዳንዱ። ምክንያቱም እኔ ላይቭ ላይ ገብቼ ፊት ለፊት ለምሳሌ መነጋገር እንችላለን። ይቅርታ አንዴ ክርክር እንዳይሆንብን። አንተ 100 ኦርደር አውጥተህ ያንተ ኦርደር በስርዓት ሊደርስ የቻለው 30 ወይ 40 ቢሆን ነው። አብዛኛው ኦርደር ካንስል ነው። ካንስል የሚሆንበት ምክንያት ምንድን ነው? ምክንያቱም ብዙ ሰዎች እኔ እንደዚህ ብዬ መናገር አልፈልግም። የሆኑ ሰዎች ኮምፒቲሽን ውስጥ ገብተዋል። አንዳንድ ሰፕላየሮች እኛ ጋር መተው እቃ ያወርዳሉ። ያ ሲወርድ እከሌ ይሄን ያክል አወረደ፣ ይሄ እከሌ ይሄን ያክል አወረደ፣ ይተያያሉ። የሆነ ሰዓት ላይ እንደው ምን ማድረግ ጀመርን? አንዳንድ ሰው ብቻ ነው የምናስገባው። የአንዷ ስታወርድ የአንዷን አንዱ እንዳያይ እና በዛ ምክንያት አንዴ አሁን ፊት ለፊት ያወራው ነገር ስለላለ ነው። የሆነ ኦርደር ታዞ የ5,000 ብር ዕቃ ለ12 ሰዎች የሚሆን ዕቃ አዘግ የሚጎል ዕቃ አለ። የላክላቸው ግማሽ ዕቃ ነው። የሚጎል ዕቃ አለ ስልክ አዎ እንዳይከነስሉብኝ ብዬ ነው። ዕቃው ገና አልመጣላቸውም እንዳይከነስሉብኝ ብዬ ነው። እርግጠኛ ያልሆናችሁበትን ዕቃ ራሱ ተልኩላችሁ። ምክንያቱም በብር ጦት ምክንያት ነጠላ ስላልነበረኝ እስከዛው ድረስ ሽፉኑ ነው። ብር ጦትንማ እኮ ቅድም አመንከልኝ አይደል? ምክንያቱም እዚህ ጋር እውነታው መነጋገር። ምክንያቱም በየትኛው መንገድ በምንም መልኩ ማለት ነው። እኔ ለአንተ እሺ የሚዘኛል ነው። ለምሳሌ ቅድም ምናምን ሽፉኑ ኦርደር አድርገው ነበር። ለስሪያወር ሴጎ መጥቼ አውርቼ ነበር። በአካል አውርተኛል። በቃ ጨርሰን ነበረ። ገባ አይደል? ይሄ ነገር በጣም አልፈልግም ነበር እንድገባ ተገደድኩ እንጂ የመግባት ከጅምሩ ይወልና አሁን እኮ እንድትገባ የተገደድከው አንተ የጠነሰስከው ነገር ስለነበረ ነው። እንደዚህ እንዲገባ ይደር ልንገርህ። አንተ ለመሲ ብርጅስቶን ሄደህ አወራሃት። 4 ሰዎች ሆናችሁ ነግረኛል። 4 ሰዎች ሆናችሁ መሲ ብርጅስቶን 4 ሆነን ማለትንም አላልኩም። ልንገርህ ይቅርታ፣ ስማኝማ አላልኩም። ለምን ትዋሻለህ እኮ? ስማኝ አልኩሽ። ምን
ምንም አያስዋሸኝም። ሰማ እና መሲ ጋር ከጅምሩ አራቱን ሄደን ማናውቅ ልንገርሽ፣ ቆይ ነው ልንገርህ። እኔን ከፊት ከፊት አረጉኝ። የተወሰኑ አራት ሰዎች አውርተናል። አሁን ምን አልኩት? አንድ ይቅርታ አታቋርጠኝ። አራትም አምስቱንም አውርተናል። ከሱ ጋር ብዙ ማውራት አልችልም፣ አልወድም። ይቅርታ አታቋርጠኝ። ስጨርስ አውራ። እሺ ቀደም መጥቼ ሳወራክ አንድ ነገር ካንተ ከአፍ ከወጣ እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ነበር። አንተ ሄደ የሆነ ነገር ብያለሁ አላልኩም? ብያለሁ አላልኩም? ቅድም ይሄን ተረት እንዳትናገር ብዬ ነግሬው እንዳትናገር ብሎ ነገረው የሚል ተረት ነግሬ ያለው ቅድም ብያለሁ። ቴንኪው። ምክንያቱም አንተ አንዴ ካፍ የሆነ ነገር ከወጣ በኋላ ወሬው ይደርሳል። ገባ አይደለ? ደረሰኝ ግን በጀርባ ሄጄ አላወራሁም። ፊት ለፊት መጥቼ ችግር ምንድነው በእኛ ካምፓኒ ላይ ቅሬታ አለ ወይ ስለ ምንም ቅሬታ የለኝም ነው ያልከው የነበረው። ይሄ ነገር ግን እንዳይመጣ ፈልግ ስለነበረ ምክንያቱም አስፈላጊም አይደለም። እኛ እውነታን ስለያዘን ቢወጣም እውነታን ሁሌ የሚያሸንፈው ግን አሉ አንድ አራት ሰዎች ሆነን ወልዴ ልናናግረው ነበር። ወልዴ ማለት ጣራ ነው። እኛ መሰላለን። እኛን አናግረህ እኛ መቅረፍ ያልቻልነው ነገር ሲኖር ወልዴ ጋር ትሄዳለህ። ወልዴ መቅረፍ ካልቻለ ነው ሚዲያ ላይ የምትወጣው። ገባህ አይደለ? የነዛ ነገሮች ሁላ ሳታወራ አሁን ላይ መጥቶ እንዲህ ማለት ያ ፌር አይደለም። ጨረስክ? ቀጥል ወንድም። ቅድም ያልከው ትክክል። ምክንያቱም አራቱን ሄደን ልናናግረው ነበረ እንደዚህ ብዬ ነግሬሃለሁ። በየትኛው ምክንያቱም ስማቸውን ጠቅሼ ምን ብዬ አይደለም ሄደን ልናናግረው ነበረ ብዬ አናግሬ ስላልጠቀስክ ነው እንዳትናገር ብዬ ልጨርስ። እዛ መቀጠል ደረጃ ምንድነው መሲ ጋር ሆነን አራቱን ሄደን እንደዚህ ከጅምሩ መሲ ጋርም እኔ ገንዘብ ለመጠየቅ ነው የሄድኩት። አንተ አላልከኝም፣ መሲም አላለችኝም። እኔ ብቻ ስለሰማሁ ነው ያወራሁት። መልካም። አይ ምክንያቱም እኔ ስላላልኩ ነው። ለዛ ነው እውነቱን አይደል የተነጋገርነው ያለ ነው። በየትኛው ነገር አወረደች እና መሲም ይሄ ነገር የተወራበት በዋናነት መንገድ ምንድነው ገንዘብ ነው። ከገንዘብ ጋር በተያያዘ ነው። እንደዚህ አይነት ችግር አለብኝ። ነገር ግን እዛ ጋር ስለሆነ ብሩ እጄ ላይ ምንም የለም። ስለዚህ እቃም እንደዚህ ምልበት ገንዘብ በመጠየቅ የተነሳ እንጂ እኔ የሰው ስም